በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶቼ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት በ40ና በ80 ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለና የነበረ ለዘላለም የሚኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው እሳት ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ የጸሎት ፍሬ የሚል ነው። ስለ ጸሎት ነው ዛሬ እግዚአብሔር እንደረዳን የምንማረው። መነሻ ያደረግነውን የመጽሐፍ ቅዱስ ክፍል አንድ ጊዜ ያነብላችኋለሁ። የሐዋርያት ሥራ ምዕራፍ 1 ከቁጥር 13 ጀምሮ እንዲህ ይላል። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል ያጻፈ መንፈስ ቅዱስ ነውና የቃሉን ፍቺ እንዲገልጥልን እንዲያብራራልን ቅዱስ ፈቃዱ ይሆንልን። ጸሎት መቼም ዘር ነው። ስለዚህ ጸሎት ዘር ከሆነ ፍሬው ደግሞ የሚታይበት ወቅትና ጊዜ ያለው። በእርግጥ እግዚአብሔር የጸሎታችንን ፍሬ ወይም የጸሎታችንን መልስ በአንድም መንገድ በሌላም መንገድ ይመልስልናል። እግዚአብሔር በአንድ መንገድ ብቻ ነው ጸሎታችንን የሚመልሰው ማለት አንችልም። አንዳንድ ጊዜ ችግሩ እያለ ፈተና የምንለው ነገር እያለ ግን ፈተናውን ትቶ እኛን በመለወጥ እኛን በመስራት ጸሎታችንን የሚመልስበት ጊዜ አለ። አንዳንድ ጊዜ ደግሞ ፈተናው እያለ ግን ፈተናው እኛን እንዳይጎዳን አድርጎ ጸሎታችንን የሚመልስበት የጸሎታችንን ፍሬ የሚሰጥበት ጊዜ አለ። ለምሳሌ 3ቱን ሕፃናት 3 ደቂቅን ብናይ ወደ እሳት ውስጥ ተጥለዋል። እሳቱ አለ፣ ግን እግዚአብሔር እሳቱ እነሱን እንዳይጎዳ አድርጎ ጸሎትን መልሷል። ዳንኤልን ብናየው ወደ አናብስት ጉድጓድ ተጥሏል። አንበሳው አለ፣ ግን እግዚአብሔር አንበሳው ዳንኤልን እንዳይጎዳው አድርጎ ጸሎቱን መልሶለታል። ስለዚህ ችግሩ ቢኖርም ሕመሙ ቢኖርም ግን ያ ነገር እኛን እንዳይጎዳን አድርጎ ጸሎትን የሚመልስበት ጊዜ አለ። ሌላው ደግሞ ሙሉ ለሙሉ ችግርን በማስወገድ እግዚአብሔር የጸሎታችንን ፍሬ የሚያበላበትም ጊዜ አለ። ብቻ ጸሎት ምን አለው? ጸሎት ፍሬ ያለው። ዛሬ የምንማረው ስለ ጸሎት ብልጫ ወይም ደግሞ ጸሎት ስለሚያስገኘው መልካም የሆነ ፍሬ ነው ዛሬ የምንማረው። አስቀድመን ወደ ፍሬዎቹ ከመግባታችን በፊት ጸሎት ምንድን ነው የሚለውን አንዳንድ ነገሮችን ለማየት እንሞክር። የጸሎት ልምድ ያላቸው አባቶች ጸሎት እስትንፋስ ነው ይላሉ። እስትንፋስ ምንድን ነው ስንል እስትንፋስ ስራ አይደለም። እስትንፋስ ህልውና ነው፣ የማይቋረጥ ነገር ነው። እኛ እንኳን ዛሬ ቁጭ ብለን ቃሉን የምንሰማው
ትላንት በሳብነው አየር አይደለም፣ ወይም ደግሞ ቅድም በሳብነው አየር አይደለም። ከአየር ጋር የማይቋረጥ ግንኙነት አለ። እስትንፋስ አይቋረጥም። ጸሎትም ልክ እንደዛው። ለዛ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ ይላል። ምክንያቱም አሳ ከባህር ከተለየ ሕይወት እንደሌለው ክርስቲያንም ከጸሎት ሕይወት ከራቀ የጸሎት ሕይወት ከሌለው መንፈሳዊ ማንነቱ የሚሞት ነው። በመንፈሳዊ ቁመና የሚገኝ አይደለም። ስለዚህ ወገኖቼ ጸሎት እስትንፋስ ነውና እኛም ልንጸልይ ይገባል። ዛሬ 30 ደቂቃ ለዜና መድበን 5 ደቂቃ ግን ለጸሎት እኮ መመደብ አቅቶናል። ግን ወገኖቼ ባለመጸለያችን መዓት ነው የምንሰማው፣ በመጸለያችን ደግሞ የሚቀረው መርዶ ነው። ኢትዮጵያ እግዚአብሔር ቶሎ የሚለመናት አገር ነች። የእግዚአብሔርን ምሕረት በተደጋጋሚ አይተናል። በዚች አገር በጸሎት ጦርነት ሲቆም፣ በጸሎት ክፉ የሚባሉ ቀኖች ሲያልፉ አይተናል። በጸሎት ረሃብ ሲወገድ አይተናል። እግዚአብሔር ለዚች አገር እንግዳ አይደለም። እግዚአብሔር ለዚች አገር የሚታወቀው በታሪክ ብቻ አይደለም፣ በኑሮም ይታወቃል። እግዚአብሔር ለዚች አገር ቅርብ ነው፣ ግን እኛ ራቅ ነው። በዘመን ተካ ነው፣ በወሬ ተካ ነው፣ በፖለቲካ ተካ ነው። ስለዚህ ወገኖቼ በተለይ በአሁን ዘመን የእግዚአብሔርን ምሕረት የተለማመድን እኛ ልንጸልይ ይገባል። አዎ ጸሎት እስትንፋስ ነው። ይህ ብቻ አይደለም፣ አሁንም ጸሎት ኃይል ነው። ዓለማችን ከሌላው ጊዜ በተለየ ሁኔታ ዛሬ የኃይል ጥገኛ ሆናለች። ከቤተ መንግሥት እስከ ድሃው ጎጆ ድረስ ኃይልን የማይጠቀም ማንም የለም። የየዕለት ኑሯችንን ብናየው እንኳን ከኃይል ጋር የሚገናኝ ነው። ታላላቅ ሀገሮች የሚባሉ ታላላቅ መንግስታት የሚባሉ ለዓለም ስጋት የሚሆን የኃይልን ምንጭ እየተጠቀሙ ነው ዛሬ ላይ። ግን በምድር ላይ ካለው ኃይል የሚበልጥ አንድ ትልቅ ኃይል አለ። የምድርን ኃይል ሁሉ የሚሽር የሚገለብጥ አንድ ኃይል አለ። እሱ ምንድነው ካልን የጸሎት ኃይል ነው። የጸሎት ኃይል አዎ ወገኖቼ፣ በጸሎት ኃይል የተዘጋው ይከፈታል። በጸሎት ለዓለም ጥበብ ለዓለም እውቀት አስቸጋሪ የሆነው በሽታ መድኃኒት ያልተገኘለት በሽታ ሲፈወስ መፍትሄ ሲገኝለት አይተናል። ጸሎት ደካማው ሁሉን የሚችልበት ውስኑ በሁሉ የሚገኝበት መንፈሳዊ ጥበብ ነው። ስንጸልይ የእግዚአብሔር መልክ በእኛ ዓይን ውስጥ ይሳላል። የእኛም መልክ ደግሞ በእግዚአብሔር ዓይን ውስጥ የሚሳልበት መንፈሳዊው ምስጢር ምንድን ነው ካልን ጸሎት ነው። ስለዚህ ወገኖች ትልቅ ኃይል ደግሞ ያልተጠቀምንበት ኃይል ሕፃኑም አዋቂውም ወንዱም ሴቱም ሊጠቀምበት የሚችል ኃይል ምንድን ነው ካልን ጸሎት ነው። ይሄ ብቻ አይደለም፣ የእምነትም ማከናወኛ ነው። እምነት የምንለው ነገር ምንድን ነው ካልን እምነት ያስተሳሰብ ውጤት አይደለም። እምነት ክንውን ነው። ስለዚህ እምነታችንን ከምናከናውንበት ወይም እምነትን ከምንለማመድበት መንገድ አንዱ ምንድን ነው ስንል ጸሎት ነው። ብዙ ጊዜ ካያችሁ የማይጸልዩ ሰዎች አንድ እምነት የላቸውም፣ ሁለት ደግሞ በማያድግ እምነት ውስጥ ነው የሚኖሩት። ስለዚህ ጸሎት የእምነት ማከናወኛ የእምነት መተግበሪያ ነው ወገኖች። ጸሎት ስንጸልይ ወደ እምነት ዓለም ውስጥ ነው የምንገባው። ወደ እምነት ዓለም ውስጥ ገብተን ቃል ኪዳን የምንተሳሰረው በጸሎት ነው። በእምነት ዓለም ውስጥ የምናድገው በጸሎት ነው ወገኖቼ። ይሄ ብቻ አይደለም። አሁንም ጸሎት ከእግዚአብሔር ጋር ማውጋት፣ ከእግዚአብሔር ጋር መነጋገር ነው። ከዘላለም አምላክ መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ መጀመሪያን ያስጀመረ አልፋ
ለመጨረሻም ድንበርን ያደረገለት ኦሜጋ ከዚህ ከዘላለም ጌታ ጋራ መነጋገር ነው። ስለዚህ ከዘላለም አምላክ ጋራ ስንነጋገር ጊዜያዊ ችግራችን ይፈወሳል። ወገኖቼ ጸሎትን ትናፍቃላችሁ? የምትጸልዩበትን ሰዓትና ጊዜ ትናፍቃላችሁ? ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ እንዲሁ ትናፍቅሃለች ብሏል ዳዊት። ዋላ የተባለች እንስሳ የምትናፍቀው መጠጣት የምትፈልገው ከወራጁ አይደለም፣ ከምንጩ ነው። ምክንያቱም እርካታዋ ምንጩ ነው። እኛም የምንረካው ወገኖቼ ከእግዚአብሔር ጋር ስንነጋገር ነው። በእርግጥ በርካታችን ዙሪያ ልክ ዋላ በምትጠጣው ምንጭ ዙሪያ አንበሳ ቢጠብቃትም ጠላት ቢጠብቃትም ግን ከምንጩ ውጪ ስለማትረካ ጠላት እያለባት ትሄዳለች። እኛም በምንረካበት ዙሪያ ብዙ ጊዜ ፈተና አለ፣ ብዙ ጊዜ ጠላት አለ። ግን ያለ እርሱ መርካት አንችልም። እውነተኛ ደስታ፣ እውነተኛ እርካታ ያለው ከእግዚአብሔር ጋር በማውጋት ነው። እውነተኛ እረፍት ያለው ከእርሱ ጋር በመነጋገር ነው። እንኳን ከእግዚአብሔር ጋር ከምትወዱት ወዳጃችሁ ጋር ስትነጋገሩ የልባችሁን ስትገልጹ ታርፋላችሁ እኮ። ከእግዚአብሔር ጋራማ ይልቁኑ እንዴት ወገኖቼ! መነጋገር ነው ጸሎት። የልብን እንፋሎት ማውጣት ነው ጸሎት። ይሄ ብቻ አይደለም። አሁንም ጸሎት ነገን ለሚገዛው ጌታ አሳልፈው መስጠት ነው ወገኖቼ። ነጋችንን መቀደስ የሚችል መንገዳችንን ማጽዳት የሚችል ማንም የለም። ነገን የሚቀድስ መንገድን የሚያጸዳ ማን ነው ካልን እግዚአብሔር ብቻ። ምክንያቱም እሱ የዘላለም አምላክ ነው። ነገ ኃይሉ ይደክማል አይባልም። ነገ ህልውናው ይታጣል አይባልም። ጸጋው ይጎድላል አይባልም። ስለዚህ ነገ አደራ የሚባለው ለእግዚአብሔር ብቻ ነው። እንደምታዩት ጊዜው ልክ እንደሚገለጥ መጽሐፍ በየቀኑ መከራ እያየን ነው። ስለዚህ በዚህ ወቅት ወገኖቼ ነጋችንን ለእግዚአብሔር አደራ ልንሰጥ ይገባል። ስለ ነገ በእርግጠኝነት ከመካከላችን ማንም የሚያውቅ የለም። ነገ ምን እንደምንሆን እናውቃለን? አናውቅም። ነገ የእግዚአብሔር ምስጢር ነው። ነገ የሥላሴ ምስጢር ነው። ነገን የማናውቀው አንደኛ ብናውቀውም የምንፈጥረው ነገር የምናስተካክለው ነገር ስለሌለ ነው። ግን አንድ ነገር ተፈቅዶልናል። ምንድነው እሱ ስንል ዛሬን መቀደስ፣ ዛሬን ከእግዚአብሔር ጋር መጓዝ፣ ዛሬን ወደ እግዚአብሔር አቤት አቤት ማለት ይሄ ተፈቅዶልናል ወገኖቼ። ስለዚህ ነገን ለሚገዛ ጌታ አደራ የምንልበት መንገዱ ምንድነው ካልን ጸሎት ነው። መንገድን ለእግዚአብሔር አደራ ስጥ ተብሏል እኮ። መንገድ የምንሄድበት መንገድ የምንመለስበት ነው። ሕይወትም የመጣንበት ሕይወት የምንሄድበት ነው። ስለዚህ ሕይወት እያንዳንዱ እንቅስቃሴ ኑሮ ሁሉ ለእግዚአብሔር አደራ የሚሰጥ ነው። ይሄ ብቻ አይደለም። አሁን ጸሎት ትውልዱን የምንቀድስበት መንገድ ነው። መቼም የትላልቅ ነገሮች መነሻ ምንድነው ስንል ትናንሽ ነገሮች ናቸው። ዛሬ እንደ ቀላል በየሚዲያው የምንናገረው ቃል፣ በየሚዲያው የምንጽፈው ቃል ምናልባት በአደባባይ ለብዙ ሰዎች መገዳደል፣ ለንጹህ ሰዎች መሞት ምክንያት ሊሆን ይችላል። እኔ ከደሙ ንጹህ ነኝ ማለት አንችልም ወገኖቼ። ስለዚህ እግዚአብሔር ትውልዱን እንዲቀድስ፣ ሕዝቡን እንዲቀድስ በጸሎት ይቅርታ መጠየቅ አለብን። የሥላሴ ሕንፃ ሰው እየፈረሰ የእግዚአብሔርን መልክ የተሸከመ ሰው እየሞተ ምድሪቷ በደም እየረከሰች የበረከትን ዘመን መጠበቅ ሞኝነት ነው ወገኖች። በረከት የምኞት ውጤት አይደለም፣ የመታዘዝ ውጤት ነው። ሰላም የምኞት ውጤት አይደለም፣ የመታዘዝ ነው። እግዚአብሔርም የሚባርከው ምኞታችንን አይደለም፣ መታዘዛችንን ነው። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣
እምቢ ብትሉ ግን ምንድነው የሚለው? መጥባቴ የተበላክም ነው የሚለው። ሰይፌ ይበላችኋል። የምድር በረከት ምንድነው? ሰላም ነው። የምድር በረከት ምንድነው? ፍቅር ነው፣ ደስታ ነው። እነዚህ ነገሮች ሁሉ የሚገኙት ወገኖቼ በመታዘዝ ነው፣ በመታዘዝ። ስለዚህ ጸልዩ፣ ህዝቡ እንዲቀደስ፣ የምንሰማውን በጎ ለማድረግ፣ የምናየውን መልካም ለማድረግ መጸለይ ያስፈልጋል። ስለ ሀገር አለመጸለይ፣ ስለ ወገን አለመጸለይ፣ ስለ ቤተ ክርስቲያን፣ ስለ መሪዎቻችን እንኳን ሳይቀር አለመጸለይ በደል ነው ወገኖች። ስለዚህ በጎን ለማየት ዛሬ በጎ ሆኖ በጸሎት ህይወት መኖር ያስፈልጋል። አሁንም ይሄ ብቻ አይደለም። ጸሎት ምንድነው ካለን ከእግዚአብሔር ጋር ህብረት የምናደርግበት መንገድ ነው። ሰው ከእንስሳ የሚለየው ምንድነው ወገኖቼ? ምንድነው የሰው ብልጫው ምንድነው ካለን ከእግዚአብሔር ጋር ህብረት ማድረጉ ነው። ካለበለዚያ ከእንስሳ የሚለይበት ምንም ምክንያት የለም። ምንም። እኛ ጠዋት እንነቃለን፣ እንስሳም ይነቃል እኮ፣ በሬ ይነቃል። እኛ ቀኑን ሙሉ እንሰራለን፣ በሬም ቀኑን ሙሉ እያረሰ ይሰራል። እኛ ልጆች አሉን፣ በሬም ልጅ አለው። እኛ ቤት አለን፣ በሬም በረት አለው። ሰውን ከእንስሳ የሚለየው፣ ሰውን ከምድር ከፍ የሚያደርገው፣ ሰውን ሰማያዊ መልአክ የሚያደርገው ምንድነው ካለን የጸሎት ህይወት ነው። ከእግዚአብሔር ጋር ያለን ህብረት ነው ወገኖቼ። ለሰማያዊ አምላክ የሰውን ልጅን ምድራዊ ኪሩቤል የሚያደርገው ጸሎት ነው። ይሄ ብቻ አይደለም። ጸሎት የድል ምስጢር ነው። አዎ በጸሎት ስትንበረከኩ ነው ችግራችሁን ማንበርከክ የምትችሉት። ስትንበረከኩ ይሄ በአደባባይ የሚንጎማለለው አጋንንትም ይንበረከካል። ስትንበረከኩ ችግራችሁም ይንበረከካል ወገኖች። ወታደር እንኳን ካያችሁ ተንበርክኮ ሲተኩስ ነው የሚጥለው። እናንተም ተንበርክካችሁ የምትጸልዩ ከሆነ ሰይጣን ይወድቃል፣ ችግር ይወድቃል፣ ህመም ይወድቃል፣ ክፉ የምንለው ነገር ሁሉ ይወድቃል። ስለዚህ ድል ያለው ማሸነፍ ያለው በጸሎት ነው፣ በመንበርከክ ነው ወገኖች። ይሄ ብቻ አይደለም። አሁን የመጨረሻ ለዚህ ትምህርት ጸሎት ከመከራ ስጋት የምናርፍበት መንገድ ነው። ጌታም ተናግሯል። በምድር እስካላችሁ ምን አለባችሁ? መከራ አለባችሁ ብሏል። ምክንያቱም የምንኖረው መንግሥተ ሰማያት አይደለም፣ የምንኖረው ገነት ላይ አይደለም፣ የምንኖረው ብዙ ውጣ ውረድ ባለባት በቆሰለችው ዓለም ላይ ነው የምንኖረው። ስለዚህ በዓለም እስካለን ደግሞም በሥጋ ውስጥ እስካለን ድረስ መከራ አለ ወገኖቼ፣ ፈተና አለ። አንዳንድ ጊዜ የወገን ሙቀት የማያሳልፈው፣ ገንዘብ የማያሳልፈው፣ ስልጣን የማያሳልፈው፣ ዝና የማያሳልፈው፣ የሥጋ ብልሃት የማያሻግረው ክፉ ቀን ይመጣል። ይህንን ክፉ ቀን የሚያሻግረው ጸሎት ብቻ ነው ወገኖቼ። ሌላ መንገድ የለም፣ ሌላ ምትሃትም የለም። ቅዱሳን ክፉውን ቀን የተሻገሩት፣ ቅዱሳን እንኳን የተባሉት የጸሎት ሕይወት ስላላቸው ነው። ስለዚህ ልንጸልይ ይገባል። በእውነት በዓለም ላይ የመጨረሻ የተጎዳ ሰው ምንድነው ካላችሁ የጸሎት ሕይወት የሌለው ሰው ነው። በጸሎት ከእግዚአብሔር ጋር የማይነጋገር ሰው ነው። እስቲ ወደ ትምህርቱ ወደ ዋናው ክፍል እንግባ። የጸሎት ፍሬ ታዲያ ምንድነው ካልን የመጀመሪያው የጸሎት ፍሬ ከሥጋዊ ትግል የሚያድን ነው። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ እንዲህ የሚል ቃል ተጽፏል። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን በሉ ጠብቁ አላቸው። ስለዚህ የሥጋ ትግል ምንድነው ስንል የሥጋ ትግል አንድም ምኞት ነው ወገኖች። ምኞታችን ሁሉ ቢፈጸም ኑሮ እድሜ እኮ አይኖረንም ነበረ። እግዚአብሔር ግን በፈቃዱ ምኞታችንን እያረመ ለኛ በጎ ከሆነው በእግዚአብሔር ፊት ግን በጎ ካልሆነው
ምኞት እግዚአብሔር የሚያድነን በፈቃዱ እያረመ ነው። አያችሁ፣ ስንጸልይ ከምኞታችንም እንድናለን፣ ስንጸልይ ከአስተሳሰባችንም እንድናለን። ስለዚህ ጌታ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። በሥጋ ትግል ውስጥ አስቀድመው እንዳይገቡ፣ አስቀድመው ከአገልግሎታቸው በፊት መጀመሪያ መጸለይ እንዳለባቸው፣ የመንፈስ ቅዱስንም ኃይል እስኪቀበሉ ድረስ መጠበቅ እንዳለባቸው ክርስቶስ ነገራቸው። ወገኖች፣ ይህንን ትእዛዝ ጌታ ለደቀ መዛሙርቱ የተናገረው በመዋዕለ ሥጋዌ በነበረ ወቅት ነው። አሁን ከነሱ ሊለይ ነው። ክርስቶስ ከደቀ መዛሙርቱ ሲለይ ደቀ መዛሙርቱ ከክርስቶስ ጋር ኅብረት የሚያደርጉት ደግሞ በመንፈስ ነው። የመንፈስ መስመሩ ደግሞ ምንድነው ካልን ጸሎት ነው። ስለዚህ 3 ዓመት ከ3 ወር ከኔ ጋር ኑራችኋል፣ ስለዚህ ያ ነገር በቂ ነው አላላቸውም። እንዲጸልዩ ነው ያዘዛቸው። ምክንያቱም ጸሎት እስትንፋስ ነው፣ ጸሎት የማይቋረጥ ነው። አዘዛቸው ይላል። አብ የሰጠው ተስፋ ምንድን ነው? አብ የሰጠው ተስፋ ጸጋ አይደለም። ጸጋ ቢሆን ኑሮ አንዱ ያለው ሌላው የሌለው ይሆን ነበረ። አብ የሰጠው ተስፋ ግን መንፈስ ቅዱስ ነው። የጥበብ መንፈስ፣ የእውቀት መንፈስ፣ የፍቅር መንፈስ፣ የደስታ መንፈስ ነው መንፈስ ቅዱስ። እግዚአብሔርን የመፍራት መንፈስ፣ ራስን የመግዛት መንፈስ፣ የቸርነትና የርኅራኄ መንፈስ ነው መንፈስ ቅዱስ። ስለዚህ የመንፈስ ቅዱስን ኃይል እስኪያገኙ ድረስ በጸሎት እንዲተጉ ጌታ አዘዛቸው። ወገኖቼ፣ እነዚህ አሁን የዘረዘርኩላችሁ ነገሮች በውስጣችሁ ከሌለ መንፈስ ቅዱስ ከምድሪቱ ላይ የራቀ ነው ማለት ነው። ክፉ አስተሳሰብ ካላችሁ፣ የወደቀና የተበላሸ ልብ ካላችሁ ወገኖቼ፣ መንፈስ ቅዱስን ሁል ጊዜ ከሕይወታችሁ ስደተኛ ነው የምታደርጉት። መቼም መንፈስ ቅዱስ ያደረበት ሰውና ሰይጣን ያደረበት ሰው እኮ ያስታውቃል። መንፈስ ቅዱስ ያደረበት ሰው ለመግደል አይደፍርም፣ ለመሞት ግን ይደፍራል። ሰይጣን ያደረበት ሰው ደግሞ ለመግደል ይደፍራል፣ ለመሞት ግን ይፈራል። በጴጥሮስ ታሪክ ውስጥ የምናየው ይህንን ነው። ጌታ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ሲል፣ ጴጥሮስ ግን 1 ሰዓት ከክርስቶስ ጋር መትጋት አቃተው። ከዚህ ይልቅ ይፎክር ነበረ። በዚህ ምሽት ሁላችሁም ጥላችሁኝ ትሸሻላችሁ ብሎ ሲናገር እነዚህ ሁሉ ቢክዱ እኔ ግን አልክድም ብሏል እኮ አይደለ ጴጥሮስ? እነሱን ከሃዲ ራሱን ግን አማኝ አደረገ። አያችሁ፣ የማትጸልዩ ከሆነ ትምክህተኞች ነው የምትሆኑት፣ ተመጻዳቂዎች ነው የምትሆኑት። ታዲያ ውጤቱ ምን ነበረ ስንል ሁሉም አልካዱም፣ ጴጥሮስ ግን ካደ። አፍሪካውያን አንድ የሚሉት ነገር አለ። ቅርጫት ሙሉ እንቁላል ተሸክመ አትዝለል ይላሉ። ትክክል ነው። እኛም ቅርጫት ሙሉ ስህተት ተሸክመን፣ ቅርጫት ሙሉ ኃጢአትና በደል ተሸክመን መፎከር የለብንም፣ መዝለል የለብንም ወገኖቼ። ጌታ ሆይ አንተ ካሻገርከኝ ይሻገራለሁ፣ አንተ ከረዳኸኝ ይሰራለሁ። ጌታ ሆይ አንተ እንደወድ ከረዳኸኝ እወድሃለሁ ማለት ነው የሚገባው ወገኖቼ ከኛ። ጴጥሮስ በትምክህት የተናገረው አንድም ስላልጸለየ ነው። በምሴተ ሐሙስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ሲል ጴጥሮስ ከክርስቶስ ጋር መትጋት አልቻለም። ስለዚህ ክርስቶስን ሊይዙት በምሽት ሲመጡ ሰይፉን መዘዘና የሊቀ ካህኑን ባሪያ ቀኝ ጆሮውን ቆረጠው። ከዛ ምንድነው ያለው ጌታ? ሰይፍህን ወደ ሰገባው ክተት። ሰይፍ የሚያነሱ በምን ይጠፋሉ? በሰይፍ ይጠፋሉ አለ። ምን ማለት ነው? በሰይፍ ከመጣ በስጋ ጉልበት ከመጣ ካንተ የባሰ ጉልበተኛ ይመጣል፣ ካንተ የባሰ ሰይፍ ያለው ይመጣል። ያኔ ትሸነፋለህ። በእግዚአብሔር ኃይል ከመጣ በጸሎት ኃይል ከመጣ ግን ያለ ኃይል መመጣጠን ታሸንፋለህ። ድሉ ያንተ ይሆናል ማለት ነው ወገኖች። ጴጥሮስ ግን ባለመጸለዩ በስጋ ጉልበት ገባ። ይሄ ብቻ እንዳይመስላችሁ፣ ጴጥሮስ ባለመጸለዩ ከክርስቶስ ገዳዮች ጋር ቆሞ እሳት ሙቋል። ለዛውም ነፃነት የሌላት መቼ ይሆን ነፃ የምወጣው ብላ የምታስብ
አንዲት ገረድ እሱ ደግሞ ከናዝሬቱ ከኢየሱስ ጋር ነበረ ብላ ስትናገር የምትዩን ሰውዬ አላውቀውም ብሏታል እኮ። አያችሁ፣ የማትጸልዩ ከሆነ የማያስፈራው ነው የሚያስፈራችሁ። ከጸሎት በኋላስ የጴጥሮስን ሕይወት ስታዩ በባለ 50 ብዙ ሕዝብ በተሰበሰበበት መካከል ቆሞ እናንተ በግፍ የገደላችሁትን የናዝሬቱ ኢየሱስን እግዚአብሔር የሕይወት ራስ አድርጎ ከሞት አስነሳው ብሎ መስክሯል። አያችሁ፣ ፍርሃት ድል የሚነሳው በጸሎት ነው። በጸሎት ካለበለዚያ የማንጸልይ ከሆነ የሥጋ ትግል ውስጥ ነው የምንገባው። ደም ደግሞ በደም አይጠራም። ደም የሚጠራው በውሃ ነው። ስድብ በስድብ አይጠራም። ዘረኝነት በዘረኝነት አይጠራም። የሚያጠራው እውነት ነው። የሚያጠራው ጸሎት ነው። የሚያጠራው ንስሐ ነው። የሚጠራው በቃል አሚን በእምነት ቃል ነው ወገኖች። ስለዚህ የጸሎት ፍሬ አንድ ከሥጋ ትግል የሚያድን ነው። ሁለት ስንጸልይ አንድነት ይገኛል። ይሄም የጸሎት ፍሬ ነው። ቁጥር 13 ላይ ላንብብላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 13 በገቡም ጊዜ ወደሚኖሩበት ሰገነት ወጡ ነው የሚለው። ቅድም ያነበብኩላችሁ ክፍል ነው። ይሄ ሰገነት ምንድን ነው? ከፍ ካለው ጌታ ጋር የሚገናኙበት የጸሎት ስፍራ ነው። ስለዚህ 120 የክርስቶስ ቤተሰቦች ወደዚህ ወደ ሰገነቱ ሲወጡ እናያለን። 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት በዚህ ሰገነት ላይ ሲጸልዩ እናያለን። ይሄ ብቻ አይደለም፣ እመቤታችን ድንግል ማርያምም ነበረች ወገኖቼ። ድንግል ማርያም የእግዚአብሔር እናት ናት፣ የአምላክ እናት ናት። የማይደገም ለማንም የማይሰጥ ጸጋ አላት። ግን ከደቀ መዛሙርቱ ጋር አብራ በጸሎት ተጋ ነበረ። ሐዋርያቱንም ካያችሁ ከጌታ ጋር በዋለበት የዋሉ ባደረበት ያደሩ ማዕድ የተካፈሉ በእጃቸው የክርስቶስን አካል የዳሰሱ ናቸው። ግን በጸሎት ሲተጉ እናያለን። ይሄ ለኛ ትምህርትና ምሳሌ የሚሆነን ነው ወገኖች። ታዲያ እነዚህን 120 የክርስቶስ ቤተሰቦች በዛ በትንሽ ሰገነት ላይ እንዲኖሩ ያደረጋቸው ምንድነው ካልን ጸሎት ነው። ጸሎት ወገኖቼ፣ ጸሎት የአንድነት መቀነት ነው። የአንድነት ማሰሪያው ምንድነው ካልን ጸሎት ነው። ጸሎት ይሄ ብቻ እንዳይመስላችሁ። ጸሎት ከወንድማችን ጋር ብቻ አንድ የሚያደርግ አይደለም። ጸሎት አፍንና ልብንም አንድ የሚያደርግ ነው። ሰው ከራሱ ጋር እንኳን ተስማምቶ የሚኖረው ከራሱ ጋር አንድ ሆኖ መኖር የሚችለው ወገኖች እዚህ ጸልይ ነው። ስለዚህ ጸልዩ። ይሄ የመለያየት ሐሳብ እንዲጠፋ አንድ እንድንሆን በህብረት እንድንቆም ወገኖች መጸለይ ያስፈልጋል። ይህ ብቻ አይደለም። አሁንም የጸሎት ፍሬው ምንድነው ካልን ያለንን እንድናውቅ ያደርገናል። ከሌለን ነገር ያለን እኮ ይበልጣል። አታውቁም? ይሄንን 1000 ዓመት ብትኖሩ 1000 ነገር ቢደረግላችሁ የሚደረግላችሁ ነገር ከተደረገላችሁ ነገር አይበልጥም። የተደረገላችሁ በመልኩ በምሳሌው ሰው ሆኖ መፈጠር ነው። ሌላም ነገር እኮ ሆኖ መፈጠር አለ። የተደረገላችሁ በጸሎት እንኳን የማታገኙት መዳናችሁ ነው። ክርስቶስ ደሙን ጠብ አድርጎ በመስቀል ላይ ትከሻውን ነቅሎ አፈርን ቀምሶ ሕይወትን አቅምሷቸዋል። ይሄ የተደረገልን ነው። ቀኑን እንኳን አስቡት። ታምር እኮ ነው። ታምር ነው። በሞት ዘመን መኖር፣ በመለያየት ዘመን አንድ መሆን፣ በረሃብ ዘመን መጥገብ፣ ሰዎች ሁሉ የበሉት በማይስማማቸው ጊዜ እናንተ በልታችሁ ከተስማማችሁ የታምር ነው። በገዛችሁት አልጋ ላይ መተኛት ከቻላችሁ ታምር ነው። ሕይወታችንን የእግዚአብሔር ታምር ነው የከበበው። ስለዚህ ተደርጎልን እንዳልተደረገልን ታምር ልናፍቅ አይገባም። ጸሎት የተደረገልንን ነገር እንድንቆጥር ያደርጋል። ምክንያቱም የጸሎት መግቢያው ምንድን ነው? የጸሎት መግቢያው ምስጋና እኮ ነው። ከተደረገላችሁ ነገር ተነስታችሁ ነው እግዚአብሔርን የምታመሰግኑት። እግዚአብሔር ውለታው ብዙ ነው። ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር ተብሏል እኮ።
ከልደታችን እስከዚህ ዕድሜ ድረስ እግዚአብሔር ስንት ነገር አደረገልን። ከአደጋ ያመለጠ የለም፣ ከከባድ በሽታ የተረፈ የለም ወገኖቼ። ከጥይት ከእሳት አደጋ ያመለጠ የለም። ይሄ እግዚአብሔር አድራጎት ነው። ስለማይነገር ስጦታው እግዚአብሔር ስሙ የተመሰገነ ይሁን በእውነት። ስለዚህ ጸሎት ያለንን እንድናውቅ ያደርገናል። ሌላው ይቅርና እንዲህ ቃሉን ቁጭ ብላችሁ መስማታችሁ ትልቅ ነገር እኮ ነው። ይሄንን ቃል ያጡ ስንት አሉ። እንደው የሚያጽናና ቃል ይሁን እንጂ ለምን ሙስሊም አይናገረኝም የሚሉ እኮ አሉ። እናንተ ግን ዛሬ ቁጭ ብላችሁ በነፃ እየሰማችሁ ነው። የእግዚአብሔርን ቃል በነፃ የምትሰሙት ስለረከሰ አይደለም፣ ተመን ስለሌለው ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል ጌታ። ስለዚህ የቃሉ ዋጋ በሰማይና በምድር ካለው ሀብት ሁሉ ይበልጣል። ይህንን ቃል ቁጭ ብለን መስማታችን በእውነት የምስጋና ርዕስ ነው። ይህ ብቻ አይደለም። አሁን ስንጸልይ ንስሐ እንገባለን። ንስሐ ምንድን ነው? ወደ ጎን ነው አይደል? ንስሐ ምንድን ነው? አሁንም ወደ ላይ ነው። አቤቱ የበደሉንን ይቅር እንደምንል እንዲሁ በደላችንን ይቅር በለን እንላለን አይደለ? በዘወትር ጸሎታችን የበደሉንን ይቅር እንደምንል ስንል ንስሐ ወደ ጎን እንደሚሄድ እንረዳለን። በደላችንን ደግሞ ይቅር በለን ስንል ንስሐ ወደ ላይ እንደሚሄድ እንረዳለን። ስለዚህ ባጭር ቃል ንስሐ ማለት ከሰውና ከእግዚአብሔር ጋር በሰላም የምንኖርበት በይቅርታ የምንኖርበት ምስጢር ነው። እግዚአብሔር በደሌን ሁሉ ኃጢአቴን ሁሉ ከተወልኝ እንዴት ነው የወንድሜን በደል የማልተወው የሚል የጸጋ ግዴታ ውስጥ የምንገባበት ምስጢር ነው። ስለዚህ የጸሎት ሰው ስትሆኑ በጸሎታችሁ ውስጥ ምን ይገኛል? ምን ፍሬ አለ? ንስሐ ይመጣል። ይሄ ብቻ አይደለም። ስንጸልይ አሁንም ከሌሎቹ ጉዳት እንማራለን። ጴጥሮስ የሐዋርያት ሥራ ምዕራፍ 1 ሙሉን አንብቡት። ቆሞ የተናገረው ነገር አለ። ስለ ይሁዳ በሰፊው ተናግሯል። ይሁዳ በገዛ ፈቃዱ የራሱን መንገድ መርጧል እያለ ይናገራል። እኛ ብዙ ጊዜ ይሁዳ ጌታን የሸጠው ጌታን የካደው ተፈርዶበት ይመስለናል። ግን አይደለም። ቃሉ የሚለን በገዛ ፈቃዱ ሐዋርያነቱን እንደናቀ የራሱን መንገድ እንደመረጠ መጽሐፉ ይነግረናል። ስለዚህ በዚህ በጴጥሮስ ንግግር ውስጥ አንድ የምናገኘው የጸሎት ፍሬ አለ። እሱ ምንድነው ስንል ከሌላው ጉዳት መማር። ወገኖቼ ሁሉን ነገር ከጉዳታችን መማር አንችልም። ሁሉን ነገር ከጉዳታችን ልማር ብንል እናልቃለን። እግዚአብሔር ያስቀመጠልን መደበኛ ትምህርት ምንድነው ስንል ከሌሎች መማር ነው። ስንጸልይ ከሌሎች እንማራለን። ስለዚህ ይሄም የጸሎት ፍሬ ነው። ሌላው ጸሎት ስንጸልይ ኃይል እንሞላለን። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ የተጻፈውን ላንብብላችሁ። ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። ባለ 50 የተባለው ቀን ባለ 50 ማለት የፍሬ በዓል ማለት ነው። እስራኤላውያን በዓመቱ መጨረሻ ስለ መኸር፣ ስለ ፍሬው፣ ስለ እጽዋቱ እግዚአብሔርን የሚያመሰግኑበት ቀን ነው። ስለዚህ በፍሬ ቀን የፍሬ መንፈስ ቅዱስ ወረደ። በፍሬ በዓል የሰላምን ፍሬ፣ የደስታን ፍሬ፣ የፍቅርን ፍሬ የሚሰጠው መንፈስ ቅዱስ ወረደ። ሲወርድላቸው እንደ እሳት እንደ ነፋስ እያለ የሚገልጸው ነገር አለ። እንደ የሚለው ቃል መግለጫ ነው። ስለዚህ እንደ የሚለው ቃል መግለጫ ከሆነ እሳት ሁሉ ምን አይደለም? መንፈስ ቅዱስ አይደለም። ንፋስ ሁሉ ምን አይደለም? መንፈስ ቅዱስ አይደለም። መንፈስ ቅዱስ ወረደላቸው። ከዛ እንደተሰጣቸው ነው የሚለው። እንደተሰጣቸው በልዩ ልዩ ልሳን ይናገሩ ጀመረ። አያችሁ፣ የምንናገረው እንደተሰጠን ነው። የምንዘምረው እንደተሰጠን ነው። ወገኖቼ ስብከት የንግግር ችሎታ አይደለም። ስብከት የጸጋ ጉዳይ ነው። የመንፈስ ቅዱስ ኃይል ተሞሉ ነው የሚለው። ልብ አድርጉ። ልጅነት አንዴ የምናገኘው ነገር ነው።
በስጋ እንኳን የምንወለደው ከእናትና ከአባታችን አንድ ጊዜ ነው አይደል? ከእግዚአብሔርም የምንወለደው አንድ ጊዜ ነው። ኃይሉን ግን በየዕለቱ በየቀኑ ነው የምንሞላው። በጸሎት ኃይሉን እንሞላለን። በተዘክሮ፣ በጽሞና፣ በዝማሬ፣ በአምልኮ ኃይሉን እንሞላለን ወገኖች። ስለዚህ ስንጸልይ የመንፈስ ቅዱስ ኃይል ዕለት ዕለት በውስጣችን ይፈጥራል። የመጨረሻ የጸሎት ፍሬ ያየነውን እንድንሾም ያደርጋል። ያየነውን አሁንም የሐዋርያት ሥራ ምዕራፍ 1ን ስታነቡ ጴጥሮስ ቁሞ የተናገረው ነገር አለ። ከዮሐንስ ጀምሮ እስከ ጌታ ድረስ በመውጣትና በመግባት ከክርስቶስ ጋር ከነበሩት ሰዎች መካከል ይሁዳ ንቆ በተወው ቦታ ሐዋርያ እንሹም ብሎ ተናገረ። ስለዚህ 2 ሰዎች ተመረጡ። በሁለቱ ሰዎች ላይ ዕጣ ሲወጣ ማቲያስ ላይ ወደቀ። እኛ ብዙ ጊዜ ዕጣ እንጠቀማለን አይደለ? ምናልባት ይህንን ታሪክ አይተን ሊሆን ይችላል። እንደገና ደግሞ ኢያሱ ለእስራኤላውያን ምድረ ርስትን ሲያከፋፍል በዕጣ ነበረ። ያንንም ታሪክ አይተን ሊሆን ይችላል። ዕጣ እናወጣለን። ግን ደቀ መዛሙርቱ ዕጣን የተጠቀሙት ከሁለት መልካም አንድን መልካም ለመምረጥ ነው። እኛ ግን ዕጣን የምንጠቀመው ክፉን ከመልካም ለመለየት ነው። ይህ አይሆንም ወገኖቼ። ደግሞ የምንፈልገው መጀመሪያ ከወጣ በቃ እንላለን። የማንፈልገው ከወጣ ደግሞ እስከ 3 ድረስ ይቀጥላል። ይህም ዕጣ አይሆንም ወገኖቼ። ዕጣ የሚሆነው ሙሉ ለሙሉ ልባችን ከዕጣው ላይ ሲነሳ ነው። ዕጣ የሚሆነው የሚመጣውን ነገር ለመቀበል ዝግጁ ስንሆን ስንወስን ነው። ደግሞ ዕጣ የሁል ጊዜ እግዚአብሔር ፈቃድ ማወቂያ አይደለም። የእግዚአብሔር ፈቃድ የሚታወቀው በቃሉ ነው። ምኞታችሁን፣ ሐሳባችሁን፣ ስራችሁን ቃሉ የሚደግፋችሁ ከሆነ ፈቃዱ ነው። ቃሉ የማይደግፋችሁ ከሆነ መተው ነው፣ ፈቃዱ ስላልሆነ። ሁለተኛው በጸሎት ነው። ሶስተኛው መንፈሳዊ ሰዎችን በማማከር ነው። አራተኛው የልብን ሰላም በማዳመጥ ነው ወገኖች። ስለዚህ ሐዋርያት ያዩትን በጎ ነገር መሾም የቻሉት መምረጥ የቻሉት በጸሎት ነው። መሪ ምንድነው ካልን አስቀድሞ ያየ ነው አይደል? አንድ ሰው ልምራችሁ ብሎ ከመጣ ያ ሰው አስቀድሞ ያየ ሊሆን ይገባል። ስለዚህ ሐዋርያት ያዩትን የሾሙት በጸሎት ነው። አጠቃላይ ወገኖች ይጸልዩ። እሾህን በእሾህ ለመንቀላት ሞክሩ። እንደዛ ካደረግን ጥርስን በጥርስ የምንመልስ ከሆነ ዓይንን በዓይን ደምን በደም የምንመልስ ከሆነ ወገኖች ምድር ትጨነቃለች። ግን የኤልያስ አምላክ ሰምቶ በእሳት የሚመልስ የአብርሃም አምላክ ዛሬም በዙፋኑ አለ። እግዚአብሔር በዙፋኑ የተቀመጠው ዝም ብሎ አይደለም። የድሆችን ጩኸት ሊሰማ ነው። የአልቃሾችን እንባ ሊያብስ ነው። ስለዚህ ጸልዩ ወገኖች። ስትጸልዩ ሀገር ሰላም ይሆናል። ስትጸልዩ አንድነት ይመጣል፣ ህብረት ይመጣል። ስትጸልዩ ደም ይቆማል። ስትጸልዩ መዓት ይከለከላል። ያለ መጸለይ ጣጣው ግን ብዙ ነው። አትለምኑምና ለእናንተ አይሆንም። ከዚህ ይልቅ ትገዳደላላችሁ፣ ከዚህ ይልቅ በክፉ ትፈላለጋላችሁ ይላል ያዕቆብ 4:2 ላይ። መፍትሄው እሱ አይሆንም። መፍትሄው ጸሎት ነው። እግዚአብሔር ጸልየን ልመናችንን እንዲሰማን ጸሎታችንን እንዲመልስልን ፈቃዱ ይሁንልን። በትንሹ ጊዜያችን የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።